ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች ሰበር መረጃዎች መሰማታቸውን ቀጥለዋል። ከመካከለኛው ምስራቅ በርከት ያሉ መካከለኛው ምስራቅን የተመለከቱ ሰበር መረጃዎች በየሰዓታቱ ልዩነት ሲወጡ ተከታትዬ ወደ እናንተ የማቀብላችሁ ይሆናል። የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ወደ ሰበር መረጃው ስናቀና ክቡራን አድማጮች በወቅታዊ ሁኔታ ምክንያት በኤርትራ ከፍተኛ ድንጋጤ መንገሱ ተመልክቷል። የኤርትራ መንግስትን ያስደነገጡት ጉዳዮች ደግሞ ሰሞነኛው ሁለት ክስተቶች ናቸው። አንደኛ መሳሪያ በድብቅ ይገዛባት የነበረችው ኢራን ከፍተኛ ችግር ውስጥ መግባቷና በተለይም የኤርትራ መንግስት የከፈለባቸውና ከኢራን ሊመጡ ቀጠሮ ተይዞላቸው የነበሩ መሳሪያዎችን በዚያው መቅረታቸውን ተከትሎ ኤርትራ ከባድ ጭንቀት ላይ ባለችበት ባሁኑ ሰዓት የኤርትራ መንግስት ሌላኛው አጋር የሆነው የሱዳን መንግስት ከአሜሪካ ከሰሞኑ የገጠመው ተግዳሮት ኤርትራን ቅርቃር ውስጥ ከቷቷል ብሏል። ይኸውም በሱዳን ውስጥ የሚገኝ ቡድን በሽብርተኝነት መፈረጁን ተከትሎ የዚህ የሱዳን መንግስትን የሚረዳው ቡድን በሽብርተኝነት መፈረጅ ከቡድኑ ጋር በቀጥታ ግንኙነት ያላቸው የሱዳን ማዕከላዊ መንግስት የአልቡርሃንን አስተዳደር ከፍተኛ ሁኔታ በሽብር አይን እንዲታዩ ማድረግ ጀምሯል። ይህንን ተከትሎ ታዲያ ከሰሞኑ የአሜሪካ ውጭ ጉዳይ ሚኒስትር ወደ ኢትዮጵያ መደወላቸው አይዘነጋም። በግራም በቀኝም አጋሮቿ ከባድ ችግር ውስጥ የገቡባት ኤርትራ ከፍተኛ ድንጋጤ ላይ እንደምትገኝ ትንታኔዎች አመልክተዋል። ለመሆኑም ኤርትራ በኢራን ጉዳይ ከፍተኛ ድንጋጤ ውስጥ የገባችው ለምንድን ነው? እንዲሁም ከዚህ ባሻገር ደግሞ የቀጠናው ውጥረት ላይ ከሰሞኑ አሜሪካ አሸባሪ ብላ የፈረጀችው ቡድን ማን ነው? እንዲሁም ይህንን ተከትሎ በኢትዮጵያ፣ በኤርትራ፣ በሱዳን፣ በግብጽ፣ በአረብ ኤምሬት እንዲሁም በሳውዲ አረቢያ ጨምሮ በመካከለኛው ምስራቅ ሀገራት ላይ ምን አይነት ለውጥ ያስከትላል የሚለውን ጉዳይ ሰፊ ዘገባዎች ወጥተዋል። እንደሚከተለው በዝርዝር አስደምጣችኋለሁ። አብረን ዝርዝሩን እንከታተለው። በቅድሚያ በመካከለኛው ምስራቅ ሰማይ ላይ የሚታየው የጥቁር ጭስ ደመና፣ በኢራን ጎዳናዎች ላይ የሚሰማው የፈንጂ ድብደባ፣ በእስራኤልና በአሜሪካ የጦር ሰፈሮች ላይ እየወረዱ ያሉ ፈንጂዎች፣ ከአካባቢው በ100 ኪሎ ሜትሮች ርቀት ላይ የምትገኘው ኤርትራን ከፍተኛ ድንጋጤ ውስጥ እንደቀጥታት ዘግቧል። ኢራን በከፍተኛ ሁኔታ እየተፈተነችና ውጊያውን እየቀጠለች ቢሆንም የኢራን ፈተና ውስጥ መግባት ያስደነገጣት የምስራቅ አፍሪካው ሀገር ደግሞ ኤርትራ ነች። ለኤርትራ የኢራን ጉዳይ የህልውና አደጋ እንደደቀነባት ተዘግቧል። ላለፉት ረጅም ዓመታት በዓለም አቀፍ የጦር መሳሪያ ግዢ ማዕቀቦች ተጭኖባት የቆየችው ኤርትራ ማዕቀቡን ቸል ማለት በብቸኝነት መሳሪያ የምትሸጥላት ኢራን ነበረች። እንደ ሲኤንኤን ዘገባ ከሆነ ኤርትራ ከኢራን ጋር የነበራትን ግንኙነት የተገለሉ ሀገራት ጥምረት ብቻ አልነበረም ይላል። ይልቁንም ኤርትራ በቀይ ባህር ላይ ያላትን ስትራቴጂካዊ ቦታ ለኢራን ስትሰጥ፣ ኢራን ደግሞ ማዕቀቦቹን በመጣስና ለማዕቀቦቹ አልገዛም በማለት በድብቅ በረራዎች በመጠቀም የጦር መሳሪያዎችን ለኤርትራ የምታቀርብበት ሚስጥራዊ ስምምነት እንደነበራቸውም ተዘግቧል። አሁን ግን ይህ ሁሉ የመቋረጥ ጫፍ ላይ ደርሷል ያለው ዘገባው እስከ ጥር 2026 ድረስ በቴሄራን ሜህራባን አውሮፕላን ማረፊያ፣ በአስመራም ዓለም አቀፍ አውሮፕላን ማረፊያ መካከል የሚደረጉም መለያ የሌላቸው ሚስጥራዊ በረራዎች የቀጠናውን የስለላ ተቋማት ቀልብ ስበው ቆይተው እንደነበር ያስታወሰ ሲሆን እነዚህ በረራዎች በምሽት የሚከናወኑና በሲቪል አውሮፕላኖች ስም በድብቅ የሚደረጉ የሚስጥራዊ በረራ መስመሮች እንደነበሩ የሳተላይት ምስሎችና የምርመራ ዘገባዎች አጋልጠዋል። በእነዚህ በረራዎችም ወደ ኤርትራ የገቡት የኢራን ሰራሽ የተወሰኑ መዋጀር ድሮኖችና የባህር ላይ ሚሳይሎች ኤርትራ ከኢትዮጵያ ለሚሰነዘርባት ማንኛውም ጥቃት እንደ መከላከያ ልትጠቀምባቸው አቅዳም የገዛቻቸው እንደነበሩ ተመልክቷል። ይሁን እንጂ በአሁኑ ሰዓት አሜሪካ የኢራንን የሚሳይል የማምረት አቅም 90% አውድም ያለው ስትል መግለጿ ይታወቃል። ኤርትራ ቀጣይ መለዋወጫና የጥገና ድጋፍ የምታገኝበት እድል ሙሉ በሙሉ መዘጋቱን የሚያመለክቱት ዘገባዎችም ኤርትራ ከኢራን ለመግዛት አቅዳ የነበረውና ክፍያ የፈጸመችባቸው መሳሪያዎችም ግዛቷ ላይ ሳይደርሱ የኢራን መንግስት ከፍተኛ የሆነ አደጋ ገጥሞታል ብለዋል። ይህ ደግሞ የኤርትራን መንግስት በከፍተኛ ሁኔታ ድንጋጤ ላይ የጣለ ሲሆን በኤርትራ ላይ የወደቀው ጉዳይ ደግሞ ይህ ብቻ አይደለም ብሏል። ኤርትራም በሁለት ግንባሮች አጋሮቿ ከባድ ቅርቃር
ምህጻር ውስጥ ገብተዋል ያለ ሲሆን ሌላኛዋ ጎረቤቷ ደግሞ ሱዳን ነች። በጎረቤት ሱዳን ያለው የጀነራል አብዱል ፈታህ አልቡርሃን የሚመራው የሱዳን ጦር ከኤርትራ ጋር የጠበቀ ወታደራዊና የደህንነት ግንኙነት እንደነበረው ይታወቃል። ይሁን እንጂ ከጥቂት ቀናት በፊት የአሜሪካ ውጭ ጉዳይ መስሪያ ቤት የአልቡርሃንን ዋነኛ አጋር የሆነውን በዚያው የተመሰረተውን ቡድንና አልባራ ኢብን ማሊክ የተባለውን ታጣቂ ቡድን በአሸባሪነት ፈርጃለሁ ብሏል። ይህ ፍረጃ ኤርትራም በቀጥታ የሚመለከታት ሲሆን ኤርትራ ለአልቡርሃን ኃይሎች መሸሸጊያና የስልጠና ቦታ ስትሰጥ መቆየቷን፣ አጋሮቿን በዓለም አቀፍ ደረጃ አሸባሪ ተብለው መጠራታቸው ኤርትራንም አሸባሪ የምትደግፍ ሀገር የሚል ዳግም ለከፋ ማዕቀብና ምናልባትም ለአሜሪካ ቀጥተኛ ወታደራዊ ጥቃት ሊያጋልጣት እንደሚችልም ተዘግቧል። አሜሪካም በቀይ ባህር ዳርቻ የኢራንን አሻራ ለማጥፋት በቆረጠችበት በዚህ ወቅት ኤርትራም የተሳሳተ ወገን ላይ መቆሟን ተንታኞች ይስማማሉ። የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ ለሀገራቸው የባህር በር የመመለስ ጥያቄን እንደ ብሔራዊ ሕልውና ጉዳይ ካቀረቡ ሰንብተዋል የሚለው ትንታኔው ኢትዮጵያም ከሶማሌላንድ ጋር ያደረገችው ስምምነትና በቅርቡ የገነባችው የባህር ኃይል አስመራን ከፍተኛ ጭንቀት ውስጥ እንደከተታት ገልጾ የኢራን መዳከም ግን ከምንጊዜውም በላይ ለኤርትራ ከፍተኛ የሆነ አደጋ ውስጥ የሚከታት ነው ብሎታል። ኤርትራ ከኢራን የምታገኘው ወታደራዊ ድጋፍ የከፈለችባቸው መሳሪያዎች ሁሉ እጇ ለመድረሳቸውን የዘገበ ሲሆን በኢትዮጵያና በኤርትራ ድንበር አካባቢም ወታደራዊ እንቅስቃሴዎች መበርታታቸውን ይገልጻል። ኤርትራም በቀይ ባህር ላይ ያላት 1200 ኪሎ ሜትር የባህር ዳርቻ ለኢራን ትልቅ ስጦታ ነበረ ያለው ዘገባው ኢራን በየመን ካሏት ሁቲዎችና በኤርትራ ካላት ወዳጅነት በመነሳት የባቤል መንደምን የመዝጋት አቅም ነበራት ብሏል። አሁን ግን አሜሪካም በኢራን ላይ በወሰደችው ከባድ እርምጃ ይህ የኢራን ሁለት የባህር ዳርቻ ስትራቴጂ ከፍተኛ ፈተና ገጥሞታል ብሏል። ይህ ስትራቴጂ መፍረስ ደግሞ ኤርትራን አላስፈላጊ ሀገር በቀጠናው ሊያደርጋት ይችላል ያለ ሲሆን አሜሪካና አጋሮቿ የቀይ ባህርን ሰላም እናረጋግጣለን ሲሉ ምናልባትም በኤርትራ ላይ የነበራቸውን የዝምታ ፖሊሲ ቀይረው ወደ ቀጥተኛ ጫና በቀጣዮቹ ቀናት ሊገቡ እንደሚችሉ ያመለክታል። ኤርትራ ለኢራን የሰጠቻቸውን የባህር ላይ ማቆያዎች አሁንም በአሜሪካ ድሮኖች ኢላማ ውስጥ መውደቃቸውም ተመልክቷል። ኤርትራ ካለባት ወታደራዊ ስጋት ባሻገር የኢኮኖሚ ውድቀት በከፍተኛ ሁኔታ የስጋት ሲሆን ሀገሪቱ የምትከተለው ዝግ ፖሊሲና በተለይም በአሁኑ ሰዓት የኢራን የመሳሪያ ድጋፍ መቋረጥ በኤርትራ ጎዳናዎች ላይ ያለውን ኑሮ አስከፊ አድርጎታል ብሏል። የነዳጅ እጥረት፣ የኃይል መቆራረጥና የሸቀጦች ዋጋ መናር ህዝቡን ለከፋ ችግር እንደዳረጉት ያመለክታል። የኢራን ቀውስ በዓለም አቀፍ ደረጃ የነዳጅ ዋጋ እንዲጨምር ማድረጉም ደግሞ ለኤርትራም በእንቅርት ላይ ጆሮ ደግፍ ሆኖባታል ያለው ዘገባው ሁኔታዎቹ ቀን ከቀን እየተወሳሰቡ ነው ብሏል። በአጠቃላይ የኢራን ጦርነት የአፍሪካ ቀንድን የኃይል ሚዛን ገልብጦታል ያለ ሲሆን ኤርትራ ለዘመናት የተከተለችው የጠላቴ ጠላት ወዳጄ ነው የሚለው ፖሊሲ ከፍተኛ አደጋ ገጥሞታል ያለው ሲሆን ከሱዳንና ከኢራንም በተጨማሪ ሌላኛው አጋሯ ግብጽም ከኢራን ይሰነዘርብኛል ያለችውን ጥቃት በመስጋት ከፍተኛ ስጋት ላይ እንደምትገኝ አመልክቷል። በሌላ በኩል የሰሞኑ የአሜሪካ የሽብርተኝነት ፍረጃም በቀጠናው ማለትም በምስራቅ አፍሪካና በመካከለኛው ምስራቅ ላይ ከባድ ለውጦችን ሊያመጣ እንደሚችል ተመልክቷል። በተለይም በዚህ በሱዳን ውስጥ ይንቀሳቀሳል ተብሎ ከሰሞኑ በአሜሪካ የሽብርተኝነት ፍረጃ የተጣለበት ቡድን በሲቪሎች ላይ ጥቃት ይፈጽማል በሚል ነበር። የአሜሪካ ይህንን ቡድን አሸባሪ ማለቷ በአጠቃላይ ተከታታይ እርምጃም ለመውሰድ ተዘጋጀቻለሁ ማለቷ ቡድኑ በራሱ በቅሎባታል የምትባለው ግብፅን ጨምሮ ሳውዲ አረቢያ፣ የተባበሩት አረብ ኤምሬትስና ሌሎችም ሀገሮች በበጎ ሲቀበሉት ታይተዋል ተብሏል። ቡድኑም በሱዳን ጦርነት ከሱዳን ሰራዊት ጋር ተሰልፎ በርካታ ተዋጊዎቹን አዋግቶ ነበረ። ፍረጃው በጦርነቱ ላይ ቀጥተኛ ተጽዕኖ እንደሚኖረው ተገምቷል። ይህ ደግሞ በሱዳን ጦርነትና በፖለቲካ ኃይል አሰላለፍ ላይ ብቻ ሳይሆን በአጠቃላይ በምስራቅ አፍሪካ ቀጠና የሚኖረው የጂኦፖለቲካዊ ኃይል አሰላለፍን ጭምር ለአንዴና ለመጨረሻ ጊዜ የሚቀይር ከፍተኛ የሆነ እርምጃ ነው ብሎታል። በአዲስ አበባ በየሳምንቱ እየታተመ ለንባብ የሚበቃው ሪፖርተር ጋዜጣ ደግሞ በትንታኔው በሳውዲ አረቢያና በተባበሩት አረብ ኤምሬትስ መካከል ከመካከለኛው ምስራቅ አልፎ እስከ ቀይ ባህርና የአፍሪካ ቀንድ ቀጠና ድረስ ከባድ ተጽዕኖ ሲያሳርፍ የቆየው የጂኦፖለቲካ ግጭት በዚህ ቡድን የሽብርተኝነት ፍረጃ ምክንያት
ምክንያት ሊሰክን ይችላል እየተባለ ነው ያለ ሲሆን ጋዜጣው አክሎም ሳውዲ አረቢያ፣ ግብጽና አጋሮቻቸው በሙሉ ከዚህ ቡድን ጋር አብሮት የተሰለፈውን የሱዳን ጦርን ደግፈው ሲቆሙ የሱዳን ፈጥኖ ደራሽ ኃይልን በቀጥታ እንደምትደግፍ የሚነገርላት የተባበሩት አረብ ኤሚሬትስ ደግሞ አሁን እየደገፋችሁ ያላችሁት በአሜሪካ ሽብርተኛ የተባለ ቡድን ነው፣ አቁሙ የምትልበት ጊዜ አሁን መጥቷል ብላለች። ሳውዲ አረቢያና እንደ ግብጽ፣ ቱርክ፣ ኳታር፣ ሱዳን፣ ጅቡቲ፣ ኤርትራ፣ ሶማሊያና ፓኪስታን የመሳሰሉ ሀገሮች በአንድ ቡድን አሰባስባ በአረብ ኤሚሬትስ ላይ ከፍተኛ የዲፕሎማሲና የፖለቲካ ጫና ስታደርግ የቆየችው ሳውዲ አረቢያ አረብ ኤሚሬትስ የሊቢያ የሱዳንና የየመን ጦርነትን እያባባሰች ነው፣ እንዲሁም በቀይ ባህርና በሶማሊያ አለመረጋጋት እየፈጠረች ነው በሚል ከአካባቢው ነቅላ እንድትወጣ የሳውዲ ቡድን በወታደራዊና በዲፕሎማሲ ከፍተኛ ግፊት ሲያደርግ ቆይቷል። የሳውዲ ድንገተኛ የአየር ጥቃት ታክሎበት ከየመን በጥድፊያ እንድትወጣ የተገደደችው የተባበሩት አረብ ኤሚሬትስ በሱዳን ጦርነትንም ትደግፈዋለች የሚባለውን ተቃዋሚውን የሱዳን ፈጥኖ ደራሽ ኃይል መደገፍ አቁማ እንድትወጣ ለማድረግ ብዙ ግፊት ተደርጎባት ነበር። እንደ ጅቡቲና ሶማሊያ ያሉ ሀገሮች ደግሞ ከተባበሩት አረብ ኤሚሬትስ ጋር ያላቸውን ግንኙነት እንዲበጥሱ በማድረግ ከአፍሪካ ቀንድና ከቀይ ባህር አረብ ኤሚሬትስ ተገፍታ እንድትወጣ የነ ሳውዲ አረቢያ ቡድን ከባድ ጫና ሲያደርግባት ቆይቷል። አሁን ግን በሱዳን ያለው ኃይል ሽብርተኛ ተብሎ በመፈረጁና ሁሉም ሳውዲን ጨምሮ የተለያዩ ቡድኖች ሲደግፉት የኖሩት ቡድን አሁን ላይ አሸባሪ መባሉ በአሜሪካ ነገሮችን ከጅምራቸው ይቀያይራቸዋል። የተባበሩት አረብ ኤሚሬትስን ብቻም ሳይሆን ከተባበሩት አረብ ኤሚሬትስ ጋር የጠበቀ ግንኙነት መስርተዋል የሚባሉ እንደ ኢትዮጵያና እስራኤል ያሉ ሀገሮችን ጨምሮ የሶማሌላንድ መንግስትም አንዳንድ የሶማሊያ ግዛት አስተዳደሮች ፑንትላንድና ጁባላንድን የመሳሰሉ ይጠቀሳሉ። እንዲሁም የሱዳን ፈጥኖ ደራሽ ኃይል ላይም ቢሆን በተመሳሳይ ከባድ ጫና ሲያርፍባቸው ነበር የቆዩት በዚህ ቡድን ምክንያት። በተለይም ኢትዮጵያና እስራኤል ከአረብ ኤሚሬትስ ጋር ተባብረው የሶማሌላንድን ከሶማሊያ ለማስገንጠል ያሴራሉ በሚል በሳውዲ ቡድን ሲወነጀሉ የቆዩ መሆኑን ያስታወሰው ሪፖርተር ጋዜጣ በአፍሪካ ቀንድ የሀገሮች ሉዓላዊነትና ግዛታዊ አንድነት እንዳይረጋገጥ ስጋት ሆነዋል በሚል ወቀሳም ሲቀርብባቸው ቆይቶ ነበር። በሱዳን ጦርነት ደግሞ የኢትዮጵያ ከአረብ ኤሚሬትስ ጋር ተባብራ የሱዳን ፈጥኖ ደራሽ ኃይልን ትደግፋለች የሚል ውንጀላ የሳውዲው ቡድን የሚያቀርብ ሲሆን የሶማሌላንድና ፑንትላንድ የመሳሰሉ ወደቦች ደግሞ የጦር ቁሳቁሶችና ቅጥረኛ ወታደሮችን ለሱዳን ማሸጋገሪያ በር ሆነዋል የሚል ውንጀላም ሲሰማ ነበር። የነ ሳውዲ አረቢያ ቡድን የአፍሪካ ቀንድ ሀገሮችን በማሰባሰብ የባህር ኃይል ወታደራዊ ትርኢት ከማድረግ ጀምሮ የጦር ማህበር የመመስረት እንቅስቃሴ ሲያደርግና ቀጠናውን ሲያስጨንቅ ቆይቷል። ግብጽ ከኤርትራና ከሶማሊያ ጋር ሆና የፈጠረችው የሶስትዮሽ ጸረ ኢትዮጵያ ግንባርን እንደ ምሳሌ የጠቀሰው ጋዜጣው ግብጽ ከዚህ በተጨማሪ በሶማሊያ በኤርትራና በጅቡቲ ከምታደርጋቸው ኢትዮጵያን የመክበብ ጣልቃ ገብነቶች በተጨማሪ በሱዳን ጦርነት ቀጥተኛ ተሳትፎ በማድረግ ጭምር በኢትዮጵያ ላይ ጫና ለማሳደር በከፍተኛ ሁኔታ ስታሴር መታየቷ በጉልህ ይጠቀሳል ብሎታል። አሁን አሜሪካ የወሰደችው ይህንን ቡድን በአሸባሪነት የመፈረጅ እርምጃ ደግሞ ይህንን የመሰለው የነ ሳውዲ አረቢያን ቡድን የአፍሪካ ቀንድን ጣልቃ ገብነት እንቅስቃሴ ሙሉ በሙሉ እንደሚቀይር ብቻ ሳይሆን እንደ ግብጽ፣ ሱዳን፣ ኤርትራና ሶማሊያ ያሉ ሀገሮችም ከኢትዮጵያ ጋር የፈጠሯቸውን ውጥረቶች በሙሉ ወዳልተፈለገ አቅጣጫ እንዳያመሩ ጭምር የሚያስቆም እንደሆነም ተገልጿል። ሽብርተኛ ተብሎ የተፈረጀው ይህ የሱዳኑ ቡድን ፍረጃም እንድምታው ከባድ መሆኑን የሚናገሩት የሕግ ባለሙያው አቶ ሞገስ ዘውዱ ለሪፖርተር ጋዜጣ ሲናገሩ አሜሪካ በቀጠናው የሚኖራት የውጭ ግንኙነት ከዚህ ውሳኔ ጋር አብሮ እንደሚቀየር ይናገራሉ። ከአሜሪካ ጋር ለመስራት ከዚህ ቡድን ጋር ግንኙነት ማድረግ ፈጽሞ አይፈቀድም ማለት ነው ያሉ ሲሆን መንግስታትና ድርጅቶች ብቻ ሳይሆኑም በግለሰብ ደረጃም አሸባሪ ከተባለው ቡድን ጋር ንክኪ ማድረግ በወንጀል የሚያስጠይቅ ነው፣ በዓለም አቀፍም የሚያስገልል ነው የሚሆነው ብለዋል። የአሜሪካ ውሳኔ ቀጠናዊ ሰልፎችን ይበትናል። ለምሳሌ በኢትዮጵያ ውስጥ የሚንቀሳቀሱ ታጣቂ ቡድኖችን በሱዳን ተሰባሰቡ የሚል ሪፖርትም ሲወጡ ነበረ። ይህንን ተከትሎ ደግሞ የአሜሪካ ውሳኔ እዚያ ውስጥ ሽብልቅ ለማምጣት የሚጠቅም ነው በማለት ገልጸው አንዱን አሸባሪ ካልክ እዚያ ቡድን ጋር ይገናኛሉ የሚባሉትን ሁሉ ለመምታት ደግሞ አመቺ ይሆናል ይላሉ ተንታኙ። አሜሪካኖች ግን በጥድፊያ ወደዚህ ይገባሉ ብዬ አልገምትም። ነገር ግን ይህንን ጉዳይ ገፍተው የሚሄዱበት ከሆነ ከኢትዮጵያ ጋር በተገናኘ የሆነ ነገር መስማማታቸው አይቀርም በማለት ስለ ሁኔታው ውስብስብነት አስረድተው
አስረድተዋል። ሳውዲ አረቢያ እንደ ግብፅ፣ ዮርዳኖስ፣ ሱዳን፣ ኤርትራ፣ ጅቡቲ፣ የመን፣ ሶማሊያ የመሳሰሉ ሀገሮችን አሰባስባ የቀይ ባህር ካውንስል በማለት የፈጠሩት ሌሎችን አግላይ የሆነ ማህበርም ለቀጠናው አለመረጋጋት ምንጭ ከሆኑ መሰረታዊ ችግሮች አንዱ መሆኑ ይታወቃል ብለዋል። ይሁን እንጂ ይህ እየታወቀ የነ ሳውዲ አረቢያ ቡድን አረብ ኤምሬትስን እንደ ኢትዮጵያ፣ እስራኤል፣ ሶማሌላንድ፣ የሱዳን ፈጥኖ ደራሽ ኃይልና የደቡብ የመን የሽግግር ምክር ቤት ካሉ አካላት ጋር የፈጠረችውን ግንኙነት ነው ለቀጠናው ዋና አለመረጋጋት ምንጭ በሚል ሲፈረጅ መቆየቱ አይዘነጋም። የነ ሳውዲ አረቢያ ቡድን እንደ ኢትዮጵያ ያሉ ሀገሮችም የሚያቀርቡትን የባህር በር ጥያቄም ሆነ ፍትሐዊ የአባይ ውሃ ተጠቃሚነት አጀንዳ በቀጠናዊ ስጋት ምንጭነት እስከ መመልከት ሲሄድም ይታይ ነበር። እንደ ሶማሌላንድ ያሉ መንግስታትም የሉዓላዊ ሀገርነት ጥያቄ ማቅረባቸውም ቢሆን ለቀጠናዊ አለመረጋጋት ምንጭ ነው ተብሎ ሲፈረጅ የቆየ ሲሆን አሁን ከዚህ የአሜሪካ የሽብርተኝነት ፍረጃ በኋላ ግን ነገሮች ሙሉ በሙሉ ይቀየራሉ ብለዋል። ኤርትራም በከባድ ችግር ውስጥ እንደምትገባም አመልክቷል። ተንታኙ አቶ ሞገስ የአሜሪካ ውሳኔ ምን ውጤት እንደሚኖረው ሲያስረዱም ሲናገሩም ይህ የአሜሪካ ፍረጃ በተቃራኒው ተሰልፈው ጦርነት ላይ ያሉትን የሚጠቅም ነው ይላሉ። አንድ ቡድን በአሸባሪነት ተፈረጀ ማለት እንዲዳከም መንገድ ይጠርጋል ማለት ነው። ከሱ ጋር የሚደረግ ጦርነት ህጋዊና ተቀባይነት ያለውን ያደርጋል በማለት የገለጹ ሲሆን በህግ ተጠቅሞ በጦር የሚፋለምን ኃይል ማዳከም እንደማለት ነው ብለዋል። ለዚህኛው ኃይል ደግሞ ህጋዊነትና ቅቡልነት ይሰጠዋልም ብለዋል። ሌላኛው ደግሞ በአሸባሪነት የተፈረጀ ኃይልን ተባብሮ ለማጥቃትም አመቺ ነው በማለት የገለጹ ሲሆን ማርኮ ሩቢዮም ከሰሞኑ ወደ ኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ ጋር ደውለው በስልክ ያነጋገሯቸው ከዚሁ ጋር የተገናኘ ሊሆን እንደሚችልም አመልክተዋል። ጠቅላይ ሚኒስትሩ ወደ መካከለኛው ምስራቅ የሄዱበት ጉዞም የዚሁ ውጤት አንዱ አካል ነው በማለት ገልጸው ስለዚህ አንድ ቡድን በሽብርተኝነት ሲፈረጅ ከዚያ ቡድን ጋር በተቃራኒ የቆሙ እንደ ኤርትራ፣ ሳዑዲ አረቢያ እንዲሁም የሱዳኑን መንግስት ጨምሮ በቀጠናው የሚገኙ ከቡድኑ ጋር የሚገናኙ ኃይሎች በሙሉ ለከፍተኛ ችግርና ለጥቃት ተጋላጭ እንደሚሆኑ አመልክቷል። በእኔ ግምት በዚህ ውሳኔ መነሻነት ኢትዮጵያ አንዷ ተሳታፊ የነበረችበትና ከዛሬ 10 እና 15 ዓመታት በፊት የነበረው የዓለም አቀፍ የጸረ ሽብር ዘመቻ የጂኦፖለቲካዊ ሰልፍ ድጋሚ በቀጠናው እንዲፈጠር ሊያደርግ ይችላል ብለዋል። ከዚህ በፊት ግልጽ ያልነበረ ኢትዮጵያ እከሌን፣ ግብፅን እከሌን ይደግፋሉ የሚባለው የቆየውን ቀጠናዊ የጂኦፖለቲካ ሰልፍ አሁን በግልጽ ሆኖ እንዲታይ ያደርገዋልም ብለዋል። የአሜሪካ ፍረጃን ተከትሎ አሸባሪ የተባሉትን የሚደግፍና የሚቃወሙ ሁለት ጎራዎች መፈጠራቸው የማይቀር መሆኑን የሚያስረዱት ተንታኙ ይህ መሰሉ አሰላለፍ ውስጥ ዘው ብሎ መግባት የሚመከር ላይሆን ይችላል ይላሉ። ዛሬ አሸባሪ የተባለው ነገ አጋር ሊባል እንደሚችል ማሰብ ያስፈልጋል ያሉት ተንታኙ አሜሪካ ዛሬ አብራ የምትሰራውን ትናንትና አሸባሪ ካለቻቸው የሶሪያ መሪ ጋርም ነው ብለዋል። በአፍጋኒስታን የሆነውንም አንርሳም። ስለዚህም ዘሎ ከመሳፈር ይልቅ ሚዛንን መጠበቅና በጥንቃቄ መጓዝ አስፈላጊ ነው በማለትም መክረዋል። ይሁን እንጂ አሁን የተፋፋመውና ለ2 ሳምንታት የቀጠለው የኢራን ጦርነት ይህንን በሳውዲ አረቢያና በተባበሩት አረብ ኤምሬትስ ጎራ መካከል የተፈጠረውን የከረረ ልዩነትና ለመግባባት በድንገት አቀዝቅዞታል ብለዋል። ወይም ትኩረቱ እንዲቀንስ አድርጎታል እየተባለ ነው። በእስራኤልና በአሜሪካ ጥምረት የተጀመረው የኢራን ዘመቻ የተካረረ አለመግባባት ውስጥ የቆዩትን ሳውዲ አረቢያንም ሆነ አረብ ኤምሬትን በእኩል ደረጃ የኢራን ሚሳኤልና ድሮኖች ኢላማ አድርጓቸው ሰንብቷል። ኢራን በአሜሪካና በእስራኤል የደረሰባትን ጥቃት ለመበቀል በሚል በዙሪያው ባሉ የአረብ ሀገሮች ላይ ብቻ ሳይሆን እንደ ቱርክና አዘርባይጃን ያሉ ርቀው የሚገኙ ሀገሮችም ላይ ከባድ ጥቃት መፈጸሟን በተቃርኖ ቆመው ሲያወዛግቡ የቆዩ ሀገሮችንም እንዲቀራረቡና ወደ አንድነት እንዲመጡ ሊያደርጋቸው እንደሚችል አመልክቷል። ይህ ሁሉ ደግሞ ለኢትዮጵያም ሆነ በቀጠናው ላሉ ሀገሮች ከፍተኛ ለውጥ ሊያመጣ የሚችል እንደሆነም አመልክቷል። ያም ቢሆን የአሜሪካ የአሸባሪነት ፍረጃ በዚህ ቡድንና ማህበር ላይ ብቻ አለመቆሙም ተሰምቷል። በቀጣይነትም በቀጠናው አሸባሪ የተባሉ የሚፈረጁ አካላት ሊኖሩ እንደሚችሉ መረጃዎች ማመልከታቸውንም አመልክቷል። በሌላ በኩል አሁን የአሜሪካም በስደተኞችና ተገን ጠያቂዎች ላይ ሕግ ማጥበቋን አመልክቷል። አሜሪካ አሸባሪ ብሎ በመፈረጅ ብቻም ሳይሆን
ሲሆን ከአሸባሪዎች ጋር በመደራደር ሰጥቶ በመቀበል ትታወቃለች የተባለ ሲሆን ከዚህ ቀደም ከታሊባን ጋር ተደራድራለች፣ ከሶሪያ መሪም ጋር ተቃቅፋለች። አልሸባብን በመደራደር ልክ እንደ ታሊባን ስልጣን በመስጠት የሶማሊያን ሰላም መመለስ ይቻላል የሚል አቋምም ስታራምድ እንደነበር አስታውሷል። የአሁኑ ውሳኔዋ ግን እስከየት ድረስ ይቀጥላል የሚለው የብዙዎች ጥያቄ ነው ያለ ሲሆን የሆነ ሆኖ ይህ ውሳኔ በኤርትራ ቀጠና ላይ ከባድ የሆነ ጭንቀትና ድንጋጤን አጭሯል ብለዋል።